የአባቶቻችን አምላክ ለወለባዊ እግዚአብሔር በቸርነት ከሩቅም ከቅርብም የሰበሰበ ይህችን ቀን ይህችን ዕለት ያሳየን በዚህ ቅዱስ ስፍራ የሰበሰበን ክብርና ምስጋና እንድትሆን መስግደት ለአንድነትና ክርስቶስ ይባረክ። በመዝሙረ ዳዊት 143 ከቁጥር 7 ላይ ያለ ኃይለ ቃል ነው። 100 ስንት አልኳችሁ? 143 ከቁጥር ስንት አልኳችሁ? ከቁጥር 7 ላይ ያለ ኃይለ ቃል ነው። ቃሉ ምን ይላል? እኔ ድጋሚ ስለሚጠፋብኝ አጥብቃችሁ ያዙ። በኋላ ጠይቃለሁ። በነገራችን እግዚአብሔር ሕሊናችንን ይሰብስብልን። እንግዲህ ይህ ሰዓት የእግዚአብሔር ሰዓት ነው። የማን ሰዓት ነው? ሰዓት የእግዚአብሔር ሰዓት። እዚህ ቦታ ሆናችሁ ግድ የላችሁም ስለምን ማታሰቡ። ምንም ቢሆን እግዚአብሔር ይችላል አይችልም? ይችላል። እምነት ኃያል ነው። ማመን አለብን። እግዚአብሔር እንደሚችል ማመን አለብን። በምንም ጉዳይ ምንም ሊፈጠር ይችላል። እግዚአብሔር ይችላል። ምንም ሊፈጠር ይችላል። እግዚአብሔር ምን ይላል? ይችላል። ስለዚህ የጎደለ እንኳን ቢኖር እግዚአብሔር ምን ያደርገዋል ማለት ነው? ይሞላል። ስለዚህ ምንም አትጨነቁ እና በዚህ ሰዓት የእግዚአብሔር ሰዓት ስለሆነ በዚህ ሰዓት እግዚአብሔርና እግዚአብሔር የሚናገርበትና እኛ ደግሞ እግዚአብሔርን ብቻ የምንሰማበት ሰዓት ነው። እዚህ ሁናችሁ ስለምንም አታስቡ እና እግዚአብሔር ሕሊናችንን ይሰብስብልን፣ ማስተዋልና ጥበብን ያድለን። እንግዲህ ዳዊት ማለት ህሩይ ማለት ነው። ዳዊት ማለት ምን ማለት ነው አልኳችሁ? ህሩይ ማለት ነው። የእስራኤል ንጉስ ነው። የእስራኤል ንጉስ ነው። ንጉስ ነው። እንደው መመረጥ እንዴት ደስ ይላል። እግዚአብሔር ዳዊትን የመረጠው እምነቱን አይቶ ነው። እምነቱንና ትሕትናው ብዙ የተመረጠባቸው ነገሮች አሉ። በዋናነት እምነቱንና ትሕትናውን አይቶ ዳዊትን መረጠው እና ወአልዓልኩ ህሩይ እምሕዝብየ የመረጥኩትን አገልጋይን ዳዊትን ከህዝቦቼ በላይ ከፍ አደረኩት፣ ህዝቦችን እንዲመራ ደግሞ ሾምኩት የተባለለት ልበ አምላክ የተባለ አምላክ እንደ ልቤ የሚለው ነው። አምላክ እንደ ልቤ የሚለው ዳዊት ስለማያጠፋ አይደለም እንደ ልቤ ወይንም ደግሞ ምርጥ የሚባለው። ብዙ ጊዜ እኛን የመረጠን ማን ነው? እኛ ነው የመረጥነው እግዚአብሔር ወይስ እግዚአብሔር ነው እኛን የመረጠን? እግዚአብሔር ነው የመረጠን። ከኛ የሚጠበቀው መመረጣችንን አጽንቶ መያዝ ነው። መመረጣችንን አጽንቶ መያዝ ነው። ሰው ሁሉ ማን መርጦታል? እግዚአብሔር መርጦታል። ሰው ሁሉ መርጦ አድኖታል። ከዚህ በኋላ መጥፋትም መዳንም መመረጡን አክብሮ መያዝም የኛ ድርሻ ነው። ከዚህ በኋላ መመረጡን የጣለ ሰው ካለ በራሱ ጊዜ ነው። ዳዊት ግን መመረጡን አጥብቆ የያዘ ነው። ያ ማለት ዳዊት አላጠፋም ማለት አይደለም። ከዳዊት የምንማረው ውድቀትንም መነሳትንም ነው የምንማረው። ውድቀትንም መነሳትንም እንማራለን። እና ዳዊት በጣም አማኝ ነው። አማኝ ከመሆኑ የተነሳ ስለ እግዚአብሔር ይሄ ይስተአምኑ በእግዚአብሔር መታመን ከሁሉ ይሻላል። ከሁሉ በእግዚአብሔር መታመን ከምንም ቢሆን ከሚስትም ከባልም ቢሆን ከልጅም ቢሆን ከእናትም ከአባትም ቢሆን ከዘመድ ካጎትም ቢሆን ከጡንቻ በላይ እግዚአብሔር ይታመናል። እግዚአብሔር ጡንቻውን ያደርጋል። ነብዩ ዳዊት አውቁታላችሁ 7 ሀብታት ያሉት ሰው ነው። ስንት ሀብታት ያሉት ሰው ነው? 7 ሀብታት ያሉት ሰው ነው። አንበሳን በእርግጫ ነብርን በጡንቻ የሚገል ሰው ነው እና በጣም ይገርማል። በጣም ተታሰሩ ይገባል። ጎልያድ የሚባል አንድ ፍልስጤማዊ ነበር። አህዛብ ነው፣ እግዚአብሔርን አያምንም እና እስራኤልን በተገዳደራቸው ሰዓት ምን ነው ይለው በአንደኛ ሳሙኤል ምዕራፍ 18 ላይ እስራኤላውያን በተገዳደራቸው ሰዓት ዳዊት ትንሽ ብላቴ ነው፣ ትንሽ ጦር መሳሪያ መሸከም የማይችል ዝናር ጋሻ መያዝ የማይችል ጋሻ ታውቃላችሁ? ምን ማለት ጋሻ ምን አይነት አቤት የጦር መከላከያ ነው ጋሻ። እና ጋሻ ሁሉ መያዝ አይችልም። እና ዳዊት በጣም ይገርማል። እና ምን አለ? እኔ እገጥመዋለሁ አለ። እስራኤላውያን ፈርተው ሲርበተበቱ በዛ ሰዓት እኔ ይህን ሰው አሸንፈዋለሁ አለ። አንተማ ትንሽ ነው። ሁሉም ናቁት። እስራኤላውያን ሁሉም ምን አሉ? ናቁት። እግዚአብሔር የተናቀውን ከፍ ያደርጋል። እና በጣም ዳዊት ምን አለ? ግድልህም ንጉሥ እኔ አሸንፈዋለሁ። እኔ እኮ በጎች እጠብቃለሁ አለ። ስለበዛ ደግሞ አለ አንበሳ በሚመጣ ሰዓት አንበሳን በእርግጫ ብዬ በጎችን አስጥላለሁ። ተኩላም ቢመጣ ነብርም ቢመጣ በጎችን አስጥላቸዋለሁ አለ። ያን ጊዜ ነው የተናገረ ዳዊት። ከዛ በፊት ነብር ገደልኩ አለ። እኛ ብንሆን ነብሩን ገደል እየጎተትን በፈተና የሆነ የገደልኩት ነበር። በጣም እኛ ታውቃላችሁ ክብር እንወዳለን። በእውነት ነገራችሁ የእግዚአብሔር ቤተሰቦች ግድ የላችሁ በሰው ፊት ሞገስና ክብር አንፈልግ።
እግዚአብሔር ሲያከብረን እግዚአብሔር በሚገልጠው ሰዓት ራሱ ምን ይላል? ይገለጣል ክብራችን። እኛ መፈለግ የለብንም። አንዳንዴ ከፍ ባልን ቁጥር ምን እንሆናለን? እንወድቃለን። እና አንበሳ ገላለሁ አለ። አንበሳ እንኳን በጡንቻ በዚህ ሰዓት በመሳሪያ የሚገድል ሰው ይደነቃል በዚህ በዘመናችን። እና አንበሳ በእርግጫ ገላለሁ አለ ዳዊት። ያ ሁሉ አራት ነው። ከዛ በኋላ ምን አለ? ጎልያድን በሚገጥመው ሰዓት ምን ያለ? ጎልያድን አንተ በጦርህ በመሳሪያ ትተማመናለህ፣ እኔ ደግሞ በእግዚአብሔር እመጣብሃለሁ አለ። በማን እመጣብሃለሁ? አሁን እኛ አንበሳ የሚገድል አቅም ቢኖር ከዛ በኋላ ሰውን በእግዚአብሔር እመጣብሃለሁ አንተ ታውቃላችሁ። ምን ችግር አለው? እንዲያውም እኮ ትንሽ ይሄ ምን ይባላል የሚሰራ ይሄ ምን ጎትተው ብረት እሱን ከሰራን ትንሽ ጡንቻችን ወፈር ካለ እኮ እዚህ ደግሞ ደረታችን አካባቢ ጨመር ካደረገ በቃ ለማንም ቦታ አንሰጥም። አንተ አፈር ነው ማለት ነው። በጣም በእግዚአብሔር አንተማመንም። አንደኛ እሱ ነው። በጣም የሚገርማችሁ ብዙ ሰው እግዚአብሔር እንደፈጠረው ያምናል እንጂ እግዚአብሔር የፈጠረውን እንደሚያደቅ ያምናል። ይህ ታውቃላችሁ? በጣም ይገርማል። ሰው እግዚአብሔር እንደሚያደቀው ያምናል። እና ምን ያህል በእግዚአብሔር እመጣብሃለሁ አለ። ለዛውም ደግሞ ጎልያድን አብረከረከው፣ ገደለው። በራሱ ሰይፍ አንገቱን ቆረጠ። የጎልያድን ነው። እንደዚህ በእግዚአብሔር መተማመን ማለት ነው። አሁን ብዙዎቻችን አንተማመንም ሲባል ምን ይመስላችኋል? ታውቃላችሁ? እሳት እንዳለ ታውቃላችሁ? እሳት ማን የፈጠረው? እግዚአብሔር። ወደ እሳት ብንጣል ግን እሳቱን እንደሚያጠፋው እግዚአብሔር እናምናለን አናምንም? ግድ የላችሁም። ሁላችንም ችግራችን ይሄ ነው። እሳት ሲመጣ እግዚአብሔር እንደሚያጠፋው አናምንም። እንኳን እኛ ተውትና ሐዋርያት በጣም የተቸገሩበት ነገር ቢኖር ውሃን የፈጠረ እግዚአብሔር እንደሆነ ያምናሉ። ውሃን ግን እግዚአብሔር እንደሚያዛት አያምኑ። እና ለዛ ነው ሐዋርያትን ራሱ እምነታችሁ የጎደለ እያለ እግዚአብሔር የሚገስጻቸው ክርስቶስ ማለት ነው። ስለዚህ ምን ያለው እምነታችሁ የጎደለ ውሃ ላይ ሆነና ጴጥሮስ ምንድን ያለው ልምጣ ወይ አለ። ና ሲለው መሄድ ጀመረ። ከጀመረ በኋላ ማዕበሉ በወዲያ ሲመጣ ሲያይ ምን አለ ነው የሚለው? ምን አለ? ተጠራጠረ። በሉ ምን ብሎ ነው የተጠራጠረው? ልሰጥም እችላለሁ ነው። ከዛ በኋላ ምን ማለት ጀመረ ሰውዬው?